30,000 ብር ነው በእንትን ነው እኔ ስለደለትኩት ገባሽ እዚህ ጋር አልወጣልኝ እንትን ይደልቻለሁ እንዳለ ብታይ ምንድነው ዋትስአፕ እንዳለ ይኸውልሽ እዚህ ጋር ይሄ ላኩልሽ ይኸውልሽ አቡ እዚች ጋር የተደለተችው አትቺ ታይሻለህ የተደለተችው እቺ 30,000 ብር ናት አት እዚህ ጋር ቁጥር አንዳንዴ ዋት ስልክ ስትቀይሪ ይሄን ደምሪው 30,000 ብር ብለሽ ደምሪው እሺ 30,000 ከዛ $223 274,000 ቅድም በጌም አገኘሁት ያለችው ማለት ነው 74,000 ከዛ እዚህ ጋር ከዩኬ የተላከ 50,000 የዩኬ ደረሰኝ እንግዲህ ስንታየው ነበር ኦኬ 50,000 ከዛ እዚህ ጋር 10,000 ግን ደረሰኞቹ እንዳለ ከሪማ ነው የሚሉት እኮ ከሪማ ማለት እኮ እሷ ናት የኢክራም ትክክለኛ ስም ነው ከሪማ ኦኬ ምክንያቱም ማረጋገጥ ስላለብኝ ነው የኔ አይደለም እንዳይባል በኋላ ሁሉም አንድ አይነት ከሪማ የሚል ስለሆነ ከዛ 43,000 ኦኬ አንድ 2 3 4 5 6 7 ይደምራቸው እሺ 5,000 ሲደመር እና ስለዚህ ማዚ ሪፖስት ያደረኩበት ምክንያት ሳሪ እዚህ አይነት ችግር ላይ ሆና ስትመጣ ኢክራም ለምን በዚህ ችግር ላይ መጣች ብዬ ለሳሪ ተቆርቆሬ በዛ ተናድጄ ነው ሪፖስት ያደረኩት ነው አይደል? አይደለም ሳሪ እሱም ማነው ሀቡዬ እሱም ብቻ ሳይሆን በዛን ሰዓት እንዳለ ቲክቶክ ላይ እኛ ላይቭ ስንገባ በጣም ነው እየሰደቡን የነበረው ኮሜንት ላይ ማለት ነው እኔ አልሰደብም እንዴ እሺ አንተ ያወራና ከዛ ታወሪያለሽ ገብቶሻል እየሰደቡን ነበረ ሳሪዬን ደግሞ መታባት ነው እንደዚህ አድርጋት አንድ ጓደኛ እኔ ለምሳሌ ሳሪን ይሆነ እኛ ባለፈው እኮ ለኢክሩ ድምጽ ሆነናል ዩቲዩበሩ አብረን እንስራ ስትላት እንቢ በማለቷ ሲቀጠቅጧት ከጎኗ ነበር ያን ያገባች ጊዜ ሲቀጠቅጧት ከጎኗ ነበር አንድ ሰው ጓደኛ ስትወጂ ከነጥፋቱ ነው ከነስተቱ ስተትን ቢኖርበት በውስጥ እየመካሽ ከጎኑ ነው የምትወኘው ገብቶሻል ዛሬ ደግሞ ወጣ ሳሪ ስትቀጠቀጥ እንደ ቅርብ ጓደኛ ወጣ እሷ እንዳልሆነች ማብራሪያ መስጠት አለባት አጠገብስ ስትወኚ የእሷን ስቃይ ስታይ ይገባሻል እኔ ደግሞ ሰው ነኝ ገብቶሻል ተሰምቶኛል ያንን ሪፖስት ማረጌ ደግሞ ካስቀየማት መታን መጠየቅ ትችላለች በየገስቱ ገብታኛን በጣም አሰድባናለች ልጆቼ ተሰድበዋል ልጆችሽን ይንሳሽ ልጆችሽን እንደዚህ ያደርግልሽ ላይክ እኔ ገብቼ ላይቭ ላይ ያሰደብኳትን ታንጣ እና የእሷን ስድብ ደግሞ ከቱቱ ጋር አብረው የሰደቡኝ ልላክልሽ እና ህዝብ ይፍረደኝ ይሄ ለእኔ ይገባኛል ምን አርጋቸው ነው ብለሽ አሁን ስለዚህ ኢክራምም ላኪልኝ ቱቱና እሷ አብረው የሰደቡሽን ማዚ አፍ የወጣውን እንጠይቃት ስለዛ ቃል ማዚ እሷ ደግሞ በየቤቱ ገስት ገብታ ከነል ያሰደበች በራሷ እኔ ሪከርድ አላረኩትም በራሷ ሪከርድ ያረጋችሁ ካላችሁ ላኩልኝ በራሷ ላይቭ ገብታ ነው በራሷም ላይቭ ገብታ ኤቪደንስ የተቀዳ ሪከርድ ይላል ገስት ላይ እኔ ቤት ገብቼ የተሰደብኩት ያሰደብኩት ከነል ልጆችሽ ላኪ ከዛ እንትን ይላል አሁን በዋትስአፕ ልክልሻለሁ ሀቡ የሰደቡኝ ላኪልሽ ከፍታል ቆይ ማዚ ቤቷን ከፍታ ገስት ላይ ሰዎች አስገብታ ገስት ላይ ያሉ ሰዎች ነው ሰዎች አፈሪ ብሉ ምን ያልተሰደቡ ስድብ የለም ገብቶሻላ እሷ ያንን ማስቆም ትችል ነበር ሰውነሽ ደግሞ ማስረጃ አሁን እሷ ሰደበች ይላለችው ማስረጃ እስካላመጣች ድረስ እንደሰደብሻት አንቀበልም እና ማስረጃ ከሌለ እንዴት ነው እስኪ ከላኩልኝ እኔ እንድላኩልኝ እስኪ ሪከርድ ያደረጋችሁ ሰዎች ላኩልኝ እና ሳሪ የላከችልኝን ደረሶች ምኞች በኢክራም ስም የገቡ ደምሬያቸው ቶታል 442,000 ብር መጥተዋል። ደረሰኞቹን ደምሬ
ከጌሙ ጋር ግን የጌም ግን አንድ ነው፣ አንድ ብቻ ነው ላክሽልኝ ሳርጌ። የሁለተኛው ጌም የ70,000 ግን አልደመርኩትም እዚህ ላይ እኮ አቡዬ ደምሪዋ የ70,000 ያው እሷ ራሷ ናት የነገረችኝ። ትክክል። ያ ደግሞ ከማዕዚ ጋር የተጫወተችው ነው ገባሽ? በፊት አይደለም። በዚህ መካከል አቡ ያው የኢክሩን ቁጥር ሰተን በኢክሩ አውርተው በራሳቸው ደረሰኝ የሚላኩ አሉ። ይሄ ማለት ምንድነው? በራሷ ያኔ ማለት ስጨርሻ ሪስቲኝ ያስረዳለሁ። እሺ 50,000 ውስጥ መጀመሪያ የነገረችኝ የላክሽበት ደረሰኝ ይሄ ከእንግሊዙ ነው። እሱ ነው 50,000 አይደል? እሱ የዛ 50,000 ደረሰኝ የለም። አንቺ እሱ አንድ ሰው ነው። እሱ ይሄንኛው 50,000 አንድ ሰው ነው ሀቡ። ይሄ 50,000 ብር የተባለ ይኸውልሽ እኔ ቱቱ ማአዚ እነጹብ ኤርሚ ሀበሻ እንደገና ደግሞ ቲጂ ሆነን ሃይሚ ጥበብ ሆነን አንድ ላይ የቤተሰብ ግሩፕ አለን። ላይክ የቤተሰብ እዛ ላይ የቻልነውን አዋተን ያንን 10 ሺህ ስለሆነ 5,000 ያዋጣል። ያን የላኩት ነው 50,000 ብር የምትልሽ እኮ እንጂ ከዚህ ጋር እሱን እኮ ከጌሙ 70,000 ጋር ብሬ እዚህ ላይ ማስገባት አለብኝ። ምክንያቱም ይሄ አንቺ የላክሻቸውን ደረሰኞች ብቻ ደምሬ ነው። ስለዚህ እሱን 50,000 እና ከማዚ ጋር የተጋጠመ እንትን ያለችበትን 70,000 ልደምረው። ደምር 50,000 ፕላስ 70,000 የጌሙ 562,000 ይመጣል። ይሄኛው 50,000 ከዛ 70,000 የጌሙ ቶታል ይሄ ከዛ 10,000 ብር 10,000 ብር የላክሽውንና የአንበሳውን 43,000 ደረሰኝ ልከሽልኛል። አዎ ሀቡ ይሄንኛው ይኸውልሽ ስልክ ስቀይር ስለጠፋ እንጂ እነዚህ 50,000 ብር የተባሉት ሀቡ የራሳችን የግሩፕ ስለሆነ እያንዳንዱ 5 ምናምን ነገር የተላኩ ናቸው። ተረድተሽኛል? እነሱ ጠቅላላ ሆኖ 50,000 ብር ነው። ወደ ላይ ምናልባት ራሱ ኢክሩ ስልክ ካልቀየረች ታገኘዋለሽ። እኔ ጋር ግን የለም። አይ በቃ ራሷ ኢክሩ ነግራኛለች እኮ 50,000 ሳሪ ላከችልኝ። 20,000 ደግሞ ሪም ከራሷ ላይ ስለዚህ ቶታል 562,000 ብር አግዛቻታል ማለት ነው። አግዘሻታል ሳርጌ ከሶሻል ሚዲያም ሰብስበሽ ከጌምም ከምንም ከራስሽ ከኪስሽም ደግሞ የአንበሳውን 43,000 10,000 ይህን አድርጋለች ለጓደኛዋ ሳሪ በ2 ዓመት ውስጥ። እንግዲህ ከዚህ በላይ ምን ማድረግ ነበረባት ነው?